ማን ያውቃል ይሄ ጸሎት ወይ ላንተ ወይ ላንቺ ሊሆን ይችላልና አሜን በሉ። እግዚአብሔር ምዕራፋችሁን ይቀይርላችሁ። የማጣት ምዕራፍ ያብቃ። የመጎዳት ምዕራፍ ያብቃ። የብቸኝነት ምዕራፍ ያብቃ። ለሰው ሳትነግሩ ቀን ማታ በእግዚአብሔር ፊት የምታለቅሱት ለቅሶ ወደ እግዚአብሔር ደርሶ መልስ ይሁንላችሁ። ይሄ ምዕራፍ አብቅቶ ሌላ የድል ምዕራፍ ይከፈትላችሁ። የምስጋና ምዕራፍ፣ የሥራ ምዕራፍ፣ የአገልግሎት ምዕራፍ፣ የድል ምዕራፍ እግዚአብሔር ይክፈትላችሁ። እግዚአብሔር ምዕራፋችሁን ይቀይር። ያብቃ። የለቅሶ ጊዜ በደስታ ይቀየርላችሁ። የማጣት ጊዜ በማግኘት ይቀየርላችሁ። አምላኬ እግዚአብሔር ባላችሁበት አሁን ባላችሁበት ሁኔታ ይህንን ጸሎት በሕይወታችሁ ይፈጽምላችሁ። ምዕራፋችሁን እግዚአብሔር ቀይሮ ወደ ድል ያብቃችሁ።